የተቃውሞ ሰልፍ በጎንደር ሊደረግ ነው። ጎንደርም ዳግም ተነስቷል። ህዝቡ በተቃውሞ ሰልፍ ላይ ለመሳተፍ ወደ ጎንደር በእግር በመኪና እየጎረፈ ነው። የጥፋት ሰራዊቱን አስፍሮ ህዝብን ለማሸበር የሚሻው ህወሓት አይሳካለትም። ጎንደር አምርሯል፣ ድልን ለመቀዳጀት ቆርጧል የሚሉ ድምጾች ከወደ ጎንደር ይሰማሉ። በወልቃይት ማንነት ላይ ህወሓት መራሹ መንግስት የሚያደርገውን ያፈና ተግባር በመቃወም በነገው ዕለት በጎንደር ውስጥ ታላቅ ሰላማዊ ሰልፍ ይደረጋል ተብሎ ይጠበቃል። በዚህ ከግማሽ ሚሊዮን በላይ የሚሆን ህዝብ ይሳተፍበታል ተብሎ በሚገመትበት ሰልፍ ላይ በወልቃይት ማንነት ላይ ህወሓት መራሹ መንግስት የሚያደርገውን ያፈና ተግባር በመቃወም የፊታችን እሁድ በጎንደር ውስጥ ታላቅ ሰላማዊ ሰልፍ ይደረጋል ተብሎ ይጠበቃል። በዚህ ከግማሽ ሚሊዮን በላይ የሚሆን ህዝብ ይሳተፍበታል ተብሎ በሚገመተው ሰልፍ ላይ ለመካፈል በጎንደር አቅራቢያ ከሚገኙ ከተሞች ሰዎች በነቂስ ወጥተው እየተጓዙ መሆናቸውን የሰልፉ አንቀሳቃሾች ከለቀቁት መረጃ ለማወቅ ተችሏል። ጎንደር በመከላከያ ሰራዊትና በደህንነቶች ያጠረው ህወሓት መራሹ መንግስት በከፍተኛ ስጋት ውስጥ እንደሆነ ታውቋል። ይህንን ተከትሎ ከባህር ዳር፣ ደብረ ታቦር፣ ደባርቅ፣ ቆላ ድባም፣ ሳንጃ፣ ጭልጋና መተማ የሚመላለሱ መኪናዎች ላይ ከፍተኛ ፍተሻ እየተደረገ ነው። ሰልፉ ሰላማዊ መሆኑን የሚያስረዱት የጎንደር ነዋሪዎች ህዝቡ በህገ መንግስት የተረጋገጠለትን ድምጽን የማሰማት አቅም ከመተግበር የሚያግደው ነገር እንደማይኖር ቁርጠኝነቱን እየገለጹ ነው። በጎንደር ላይ የሚደረገው ሰልፍ ምንም የህወሓት ደህንነቶች ተንኳሽ የሆኑ ተግባራትን ለመፈጸም ቢሞክሩም መርሃ ግብሩ በታቀደለት መልኩ ይጠናቀቃል ሲሉ አንቀሳቃሾቹ ይገልጻሉ። በተመሳሳይ መልኩ በባህር ዳር፣ ደሴና ደብረ ብርሃን በሌሎች የአማራ ክልል ከተሞች ሰላማዊ ሰልፍ እንደሚደረግ አመላካች የሆኑ መረጃዎች እየወጡ ነው። በህወሓት የሚመራው መንግስት የወልቃይት ህዝብ ማንነትን ደፍጥጦም ከትግራይ ለማደባለቅ የሚያደርገውን ጥረት በመቃወም ከህዝብ ጎን የቆሙት ኮሎኔል ደመቀ ዘውዱን ለማፈን የተደረገው ጥረትን ተከትሎ የተነሳው ግጭት በጎንደር ውስጥ ህዝባዊ እምቢተኝነት እንዲፋፋም አድርጓል። በጎንደር ህዝብና በሌሎች ኢትዮጵያውያን ዘንድ ታላቅ ውዳሴና አክብሮትን ያገኙት ኮሎኔል ደመቀ ዘውዱን ካሉበት ክልላዊ እስር ቤት አዲስ አበባ ወደሚገኘው የሰዎች ማሰቃያና ማጎሪያ ማዕከላዊ እስር ቤት ለመውሰድ ህወሓት እየተዘጋጀ መሆኑን የሚያስረዱ ዜናዎች ወጥተዋል። ኮሎኔል ደመቀ ዘውዱ ወደ ማዕከላዊ ተወስደው በህወሓት ደህንነቶች እጅ እንዳይወድቁም ከፍተኛ ርብርብ እንደሚያሻም እየተገለጸ ነው። ጎንደር ውስጥ ውጥረቱ እንደነገሰ ነው። ኮሎኔል ደመቀ ዘውዱን ከህወሓት የመታደግ ጥረትና ህገ መንግስቱን ተግብሮ ድምጽን የማሰማት ጥረት ተጠናክሮ መቀጠሉ ታውቋል። ሳዲቅ አህመድ ነኝ። ልብ ያለው ልብ ይበል።